አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ሰላም፣ እንደናችሁ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ እያልኩኝ ይሄ ቻናል እንደምታዩት አዲስ ነው። እባካችሁ በቀናነት በጥሩ ልቦና ሰብስክራይብ አድርጉልኝ ማለት ነው። ይሄንን ሰብስክራይብ አድርጉልኝ። ቪዲዮ ደግሞ ኢንሻአላህ ቶሎ እየሰራሁ ለመልቀቅ ሞክራለሁኝ። ቪዲዮውን ደግሞ ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ፣ አሳድጉልኝ እና ውድ ሀገሬ ልጆች በታማኝነት እመልሳለሁኝ። ምክንያቱም ጊዜያችሁን አጥፍታችሁ እኔ ጋ መታችሁ እይታም ይሁን ሰብስክራይብም ላይክም ሼርም እናንተም ትፈልጋላችሁ አውቃለሁኝ። ምክንያቱም እኔ ሌላ ቤት የምገኘው ፈልጌ ነው። ሌላ ቤት ሂጄ የምመለከተው እኔ ራሴ እይታ ስለምፈልግ ነው እና ደግሞ ሌላ ቤት ሂጄ ላይክ ሰብስክራይብ ሳረግ ለራሴ ፈልጌ እስከሆነ ድረስ ያንን ነገር እመልሳለሁኝ፣ በታማኝነት እመልሳለሁ። ብቻ ከእናንተ የሚጠበቀው ቻናሌን አሳድጉልኝ እንደምንም እና በቀናነት በጥሩ ልቦና በንጹህ ልቦና እርስ በርስ ተያይዘን እንደግ። ይሄንን ምቀኝነት ክፋት ያለበትን ይሄንን ባህሪያችንን አስወግደን ወደኋላ ጥለን በነገራችን ላይ እኔ ወደ ቻናሌ የምትመጡ ሰዎች ቅልብ ከሆናችሁ ብቻ ነው በቃ ነገ ጧት የሆነ በቃ ውሃ ቀጠነ ብላችሁ ሰብስክራይብ የምታነሱ ከሆነ ሪፖርት የምታደርጉ ከሆነ ሌላ ችግር የምትፈጥሩ ከሆነ ቅሩቢ ከወዱ አልፈልግም ማለት ነው። እኔ ጋር በቃ በጋራ ሰርተን የምንለወጥ የምትሉ ብቻ ተቀላቀሉኝ። እናንተ ብቻ እንድትደግፉኝ ነው የምፈልገው። ነገ ጧት የሆነ ምክንያት ፈልጋችሁ በሆነ ምክንያት ቻናሌን ለማዘጋት የምትደክሙ ከሆነ አልፈልግም። እንደናንተ አይነቱ ቢቀርብኝ ነው የሚሻለው። በዛ አጋጣሚ ለአዳዲስ ዩቲዩበሮች ላልከፈታችሁ የከፈታችሁ ከፍታችኋል፣ ግን ላልከፈታችሁ ገና መክፈት ለምታስቡ የምነግራችሁ ነገር ቢኖር ዩቲዩብ ስከፍቱ የዩቲዩብ ቻናላችሁን ከጎናችሁ ላለ ሰው በአካባቢያችሁ በሰፈራችሁ ምናምን እንደዚህ ጓደኛ ምናምን አታሳውቁ። እንደ ጓደኛም ቢሆን አታሳውቁ፣ ቻናላችሁን አታሳውቁት በቃ። ምክንያቱም ለእናንተ እኔ የገጠመኝ ነገር ስላለ ነው። ቻናሌን ሁለተኛ ቻናሌ ነው፣ አሳድጉልኝ። የመጀመሪያ ቻናሌን ሰብስክራይብ እናደርግሽ፣ ላይክ እናደርግሽ እና የቱ ነው አሳይን ምናምን እያሉ ለብዙ ጓደኞች ለብዙ ጎረቤቶች ምናምን እንደዚህ አስተዋውቄ ነበር ቻናሌን ማለት ነው። ይኸው ገና ከመጀመሪያው ብዙም አላደገም፣ ብዙም አልሄደም፣ ሪፖርት ማድረግ ጀመሩ ማለት ነው። ስለዚህ እናንተም ቢሆኑ ውድ ቤተሰቦች ቻናላችሁን ድብቅ ነው ማድረግ ያለባችሁ፣ በሚስጥር በቃ አለ አይደለ። ማደግ ከፈለጋችሁ መለወጥ ከፈለጋችሁ እንደዚህ ዩቱበሮቹ ቤት እየሄዳችሁ ላይቭ ሲገቡ ምናምን ሰብስክራይቡንም ከዛ ማግኘት ትችላላችሁ። ጓደኛም ደግሞ ከነዛ ማፍራት ትችላላችሁ። የዩቱብ ጓደኛ ማለት ነው። የዩቱብ ጓደኛ ከሆነ ምቀኝነት አይይዘውም ማለት ነው። ምክንያቱም አብረን እንደግ በቃ አይደለ ለራሱ እድገት ሲፈልግ ነው እና የተገናኘ ነው። ድካሙንም ሁሉንም ነገር ስለሚያውቀው ምቀኝነትም አይኖርም። እንደዛ አሁን በየሚዲያው የምናገኛቸው ይሻላሉ። ከጎናችን ካሉ ሰዎች በየሚዲያው የምናገኛቸው በየሚዲያው የምናፈራቸው ጓደኞች ይሻላሉ። ሊያሳድጉን የሚችሉት እነሱ ናቸው እንጂ ይሄ ከጎናችን ያለ ሰው ባናሳውቅ ጥሩ ነው እላለሁኝ። እና ቤተሰብ ኢንሻአላህ በሌላ ቪዲዮ እመጣለሁኝ። አጠር ያለች ቪዲዮ ናት፣ አልተዘጋጀሁበትም። የዛሬውን ቪዲዮ እዚሁ ላይ ላይክ እና ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ አበረታቱኝ፣ አሳድጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።